ሰላም የተከበራችሁና የተወደዳችሁ ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን በያለሁበት ሁሉ እግዚአብሔር ምሕረትና ቸርነቱን አብዝቶልኝ ዛሬም በሕይወት አለሁኝ። በሕይወቴ የመኖሬ ትርጉም የመቆሜ የመመላለሴ ትርጉም የእግዚአብሔር ምሕረትና ቸርነት ብቻ ነው። ዳዊት በቃሉ እንደምናገር እግዚአብሔር እረኛ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ ብሎ እንደምናገር ዛሬ መድረሴ፣ ዛሬ ላይ መቆሜ፣ ዛሬ ላይ መኖሬ ምስጢሩ የእግዚአብሔር ምሕረት ነው፣ የእግዚአብሔር ቸርነት ነው። ከእውቀቴ የተነሳ ከጥበቤ የተነሳ ከሁኔታዎችና ከሚያደርጋቸው ነገሮች የተነሱ ሳይሆን ከእግዚአብሔር ምሕረት የተነሳ ነው። ስለዚህ በምንኖርበት ዘመን ሁሉ እግዚአብሔር ምሕረቱን ሲያበዛልን፣ ቸርነቱን ሲያበዛልን፣ ደግነቱን ሲያበዛልን የመኖራችን ነገር እየቀጠለ ይሄዳል። ጠላት ዲያብሎስ ሊያሸንፈን ቢሮጥም የእግዚአብሔር ምሕረት ከኛ ጋር ሲሆን ባለድሎች እንሆናለን፣ ኃያላኖች እንሆናለን፣ የመቀጠል ኃይል እናገኛለን። ስለዚህ የእግዚአብሔር መንፈስ፣ የእግዚአብሔር ኃይል፣ የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት ከኛ ጋር ይሁን እንጂ ድሉ የኛ ነው።